አይፎን እያረድን መብላት ጀመርን ማለት ነው። መብራት አይደል? ጤና ይስጥልኝ። መብራቱ እኮ ጠፋብን። መቼ? ኧረ እስካሁን ነበር። አሁን ነው የጠፋብን። አሁን ስራ የገባ ነው። እስቲ ያሳያት ምን እንደምታደርግ። ምን ችግር አለው? እኔ እንደውም ሲያልቅ ላሳይሽ ብዬ እኮ ነው። የእነ አልማዝን የውሻ ቤት እየሳልኩ ነው። ያማሃል እንዴ? የሙስሊም ሰርግ ነው እንዴ? ጅላጅል ግን ጅልን እንዳዋቂ ቆጥሮ የሚከተል ነው። ጅላጅል ከዚህ ማለት ነው ወደዚህ እንደምታዩት ይሄንን ይመስላል የተሰራው። አያቸዋ ፋሚሊ አንደኛ ነው እንግዲህ አሰራሩን አሳያቸዋ። Hello, this is me and this is not me. Hello, this is me and this is not me. እንደምንድን እንዳላችሁ ሳምንታችንን ጠብቀን ባንል 15 ቀናችንን ጠብቀን መተናል። እንግዲህ ከጉዟችን ተመልሰናል። ስክትክት ብለናል። ወዝቦዝ ዛሬ ሳምንት ድረስ አልወጣም። አይ ፊቴ ተፈረፈረ ምናምን እያለ ሳምንት ድረስ አልወጣም። ሙቀቱንም ረገብ ባረግ ነው። መቼ ሳምንታችንን ጠብቀን መተናል። ብሎጋችን ፓርት 2 ተለቋል። ባይዘው ዝም ማለት እየታየ አይደለም። ፓርት 2 እና ፓርት 3 ተለቋል። ፓርት 2 ቼክ አድርጉ። ሊንኩን የፓርት 1 እና የፓርት 2 ዲስክሪፕሽን ላይ አስቀምጥላችኋለሁ። ቼክ ያረጋችሁት እዛ ብዙ ያጋጠመን ነገር አለና ከሪአክሽኑ ጋር መቀላቀል ያልፈለግ ነው። ሪአክሽኑ ካለቀቀን ስለቆየ ሪአክሽን እናድርገው ብለን ነው። መሀል ላይ ንግድ መምጣታችን አይቀርም። ስላጋጠመን ነገር ዲቴል ማውራታችን አይቀርም ምናምን ነገርና አዎ እውነት ነው እናወራለን በደንብ ከነ ቪዲዮ ማስረጃ ጭምር ከነ ፎቶ ማስረጃ ጭምር እንጫፋጨፈው። ፋሪቨር ዛሬም ሳምንታችን ጠብቀን ብንመጣ ሪአክሽን እንሰራ ነው። ብሎግ የለም ዛሬ ከከተማ ወጣ ነው። አዲስ አበባ ነው። ወይኔ አሁን ኮፒራይት ይላል በዚህ ድምጽሽ አትመስልሽ። አረ ድምጼ ሙስተያዝ። እሺ አሁን ወደ ቪዲዮአችን እንግባ። እስቲ ዛሬ የሆኑ ቪዲዮዎችን ይዘን መተናል። ቪዲዮአችን አብራችሁ ተመልከቱ። እንደተለመደው ላይክ፣ ሼር፣ ሰብስክራይብ እያደረጋችሁ አብራችሁን ቆዩ። ይሜ ታችን የሳምንት ፖሊስ ይዛችሁ እንዳትገቡ እሺ በሉ። ከይዛችሁ እንዳትገቡ። አረ እንትኑ ለዚህ ይመስለኛል እንቁጣጣሽ ዘፈላል ጉልቻን ስቶ ጎኔና ነው የጎኔ ብራዘር ጎነር። አይ ይሄ ሰውዬ ምን ሊሰማው እንደምትል ታውቃለህ? ካሁን በኋላ ኮንሰርት ሲባል የሆነ ድድ ነገር ነው ጃስ የሚለው ነገር እንደ አይሹ ስፒክ ጋዋ ጠብቁ። መቼም ባሳያ ብር እንደገባ ሰምታችኋል። መላይ ታጣም ችግር የለም እንሄድለታለን። መቼም እሺ ከፍላል አትልኝማ። አይከፍልም አይደል? እሺ መገናኝ አይከፍልም። ድሮ በዛም በኩዳዴ ነው በቃ አባባል አይመጣው እንዴ ጀለታሞች ናቸው። ከወክ ከእሱ አንጻር ሲታይ ግን ያው ይመቻችሁ። ግን አስበው ወኩን አይደለም ወኩን ማሰብ አይደለም እንዴ አስበው ፀሐዩ አስበዋል። እኔን ተናዳለኝ ታወቀማ እግረኛ ነው መኪና የሌለ ሰው ባለፈው የነገርናችሁ እስካሁን እየጠበቅን እያጠና ይመስላል አይደል? ነው እኮ እያጠና ነው። የታውቂያለሽ ይሄው አታዩም እንደ 10 መጽሐፍ ገልጦ ሰው መስሎሻል? እስቲ ዝም በይ። ናውል ምን እያረክ ነው? መጽሐፍ እንደዚህ ከፍቼ ምን አደርጋለሁ? ይሄው አላልኩሽም? ትከራከረኛለሽ እኮ ነው። እውነትም የልጅ እያጠና ነው እንዴ? ነገርኩሽ እኮ አታምኚኝም። እንደዚህ መጽሐፍ ገልጦ ቁጭ ብሎ ናውል ምን እያረክ ነው? እስቲ አላምን አለችኝ እኮ። እስቲ ያሳያት ምን እንደምታደርግ። ምን ችግር አለው? እኔ እንደውም ሲያልቅ ላሳይሽ ብዬ እኮ ነው። የእነ አልማዝን የውሻ ቤት እየሳልኩ ነው።
አሁን ይልቅ ቢያጠና ራሱ አያጠናም። እናን ማለት የውሻ ቤት ለሰው ቤት ቢስልኩ ይችላል። ይሄ ጥላ ነው። ጥላ ደግሞ ማን ነው መያዝ ያለበት? ረጅም ሰው። አጭር ሰው ከያዘው ምን ያደርጋል? አይን ያጠፋል። ሰው አጭር ሰዎች እባካችሁ በትህትና ነው ጥላ አትያዙ እሺ። ወይም ደግሞ ረዘም ላለ ሰው አስይዙ። ያገኛችሁነት ነው የምራት ያዙ ጥላ። እሺ ረጃጅሞቹ ጥላ እንዳትይዙ። ረጃጅሞቹ እንቅፋት ነው የምትሆኑት። እንቅፋት እናንተ የፖል እንደ ፖል በቃ አይ ማለት ረጅም ሰው ሲይዝ አትገናኙ። ተረፍተኛል አይናገርም። አነበረ ጥለሽ ነው ለምን ሲስተር ተበላሽ አገኘው ብላ መልታ ግርጣት ጤና ይስጥልኝ መብራት ኃይል። ጤና ይስጥልኝ። መብራቱ እኮ ጠፋብን። መቼ? ኧረ እስካሁን ነበር። አሁን ነው የጠፋብን። አሁን ስራ የገባ ነው። ሄሎ መብራት ኃይል። አቤት። ምንድነው? ዘፈን እያዳመጥኩ እንዳለ መብራቱ ጠፋ። ደንበኛችን እስካሁን ዘፈን እያዳመጡ ነበር። አዎ አሁን ደግሞ ራሱን ያዳምጡ። ሄሎ መብራት ኃይል። አቤት። ዜና እያዳመጥኩ እንዳለ መብራቱ ጠፋ። አያስቡ ደንበኛችን፣ ዛሬ ከነጋ ምንም አዲስ ነገር የለም። ሄሎ መብራት ኃይል። አቤት። ፍቅርና በቀል የሚለውን ፊልም እያየሁ ግማሽ ላይ መብራቱ ጠፋ። ምን የሚለውን ፊልም? ፍቅርና በቀል። አዎ ደንበኛችን፣ ፍቅሩን ካዩ ይበቃል ብለን ነው። ሄሎ ፍሬንድ። አቤት። አማንነሻ? አዋ መርባት ኃይሎች፣ እኛ የቼላው ደጋፊ በጣም ነው የሚንወዳችሁ። ማለት ማታ ማታ መብራቱን እያጠፋችሁ ስራችንን በአግባቡ እንሰራ ስለሚታግዙ እናታችን ስለተንቀስ አቁመን እንደኛ ፊት ለማለት መጣ። የማይሆነው ማሚ ይቅርብሽ። ተበላሽ አይመጣም ግን ያ ማን እንደ ልብስ ተቀምጪው በዚህ ሰዓት እንደዚህ ኔትወርክ ፈጣን ነው። ለብሽ ሰው የለም። ኦልሞስት ግን ቆይ ለምንድነው እንቅልፍ ማንተኛው? በዚህ እድሜ ያለ ስክሮል ሁሉም ጋር ነው። በቃ ቼክ አታርጉ ማዘሮች እንተኛበት። በቃ አንተኛም በቃ ተኝተናል። በቃ እመኑ። ዋናው ማማ ዶክተሬ ቡና ጥርስ ያበላሻል ሲለኝ አንተም ብቻ የሚረዳ እና ምንም አማራጭ የለም። አስበው ስታለ ቡና ባለፈውም አይተን ነበር ዳቦ በተቆላ ቡና የበላው ምን ከባድ ነው። ይሄ ቪዲዮ ለአንተ ነበር የሚሆነው ለሾርቱ ባይዱ ሾርት ቪዲዮ መስራት ጀምረናል። ያላወቃችሁ ሰዎች ሾርት ላይ ሄዳችሁ ቼክ አድርጉት። ላይክ ያደረጋችሁ ደግሞ እንደምን ላይክ ያደረጋችሁ ዝም አላችሁ። எனக்குன்னே வருவீங்களாடா? ஏன்டா சரசம் பண்றீங்க? வாட்டாப்பே உங்களை பெற்றுறாங்க. ቢገባኝ እኮ ማርያም እንዴት እንደሚያስቁላ ማለት ወይ ሂሳብ እሱ ጋር ነው። ከፍላች ለምንድን ነው የምከፍለው? እኔ ለምንድን ነው የማትከፍለው? ወንድ ልጅ አይደለም እንዴ? ቢሆንም እኔ አልከፍልም። እሺ ቢያንስ 50 እንክፈል። ሴትዮ ያምሻል እንዴ? ጭራሽ አይተዋወቁም። የሚተዋወቁ እኮ እኔ ምን አንድ ጠረጴዛ ላይ ያሉ ነገር ነበር የመሰለኝ እኮ። ኧረ ከሌላ ጠረጴዛ እያመጣችሁ ማስከፈል ጀመራችሁ።
እሱም እኮ የጋራ ሲሆን ነው ጥሩ አይመስልም? ምን አገባው? አገሽ አታውቂም? ወንድ ስለሆነ ነው ሂሳብ ክፈል። አይ ከብድም ያውቹ ስፒድ ኮፒ ስናደርግ እንኳን ቢያ አረ የሆነ ኮሜንት አንብቤ ነበር። ስንት ስፒድ አንሳማለን ግን ኮሜንት አንብበን ነው ምንም ማድረግ አንችልም። ኮሜንት ነው ዌት ፎር ኢንድ ፍራንክ ነው ወደ እንትን ነገር እንዴ ፍራንክ አደርጋለሁ ብለሽ ፍራንክ ስትደረጊ እንደዚህ ነው ወይ? ይመቻችሁ። አሁን በቃ ለፍራንክ ውበት የሰጠው ውሻው ነው ካቀዱትና ከቀረጹ ሰዎች በላይ። ስለዚህ ለዚህ ውሻ ምሳ ያስፈልገዋል። አቻሉ ተጋግዙ እንጥብጣቢ ምናምን ተማን ቺኳን ሹፈት ዲማኒ ይወርወርባት አረ ቹሪ ወይኔ ደርሰኛል አንተ አረ እኔ እዚህ ነው ህይወትን የማላምናት። ለዚህ ነው መኖር የሰው ስም ብቻ ነው የምለው። እንኳን አደረሳችሁ። ይሄ ባዚህ በጣም የሚያሳዝን ስቶሪ ነው። እዚህ ላይ ላለመቆየት አሳዘነኝ። እኔ ወስዶ ታቦም እንደማረጋ አላውቅም፣ ግን ልጅ አሳዘነኝ። ለማንኛውም እንኳን አሳለፋችሁ። ምን ታረግ ነበር? አልሰማንም ማለት አንደ ባለፈው ቀልድ ነው። ጓደኛውን ቺኳ የእሱን ጓደኛ ስትወድበት ይቸጀለበት አለ። ከዛ ጠለችው። አማራጭ አለሽ ወጭዳት አማራጭ እና እንኳን አሳለፋችሁ ጥምቀትን። ጥምቀት እንዴት ነበር? እስቲ ዶሚ የወረወራችሁ ምንድነው? የወረወረባችሁ ነው የተወረወረባችሁ? ሁለታችሁ ምንድነው? ወረወረብኝ እኔ ደግሞ ወረወርኩ እያላችሁ እስኪ ኮሜንት ላይ አጨናንቁም። በእናትህ የምር አጨናንቁ። እንዴት ነው? ምን ያህል ሴቶችስ ምን ያህል ወንዶች ላይም ደግሞ ዘንድሮ አለ እየተባለ ነው እንዳል ስቶስ ተጀመረ ነው እየተባለ ነው የተወረወረው። ቀጣይ ዛኔ የወረወረን ብቃጣ እንዴ ናይገኝም እኮ ምንድነው የተባለው ነገሩ? ወንድ ነው የሚገኘው። አሁን ላይ እኮ ወንዶች ነው የማይገኙት የተባለው፣ ግን ይመስለኛል ጓደኛና የድሮ ማንቆርቆር አይገኝም። የድሮ ማንቆርቆርና የድሮ ጓደኛ አይገኝም። እና እንኳን አሳለፋችሁ ጥምቀት። እንኳን አደረሳችሁ። እንኳን አላልናችሁ፣ ግን እንኳን አሳለፋችሁ። በዓል እንዴት እንደነበር ኮሜንት ላይ አሳውቁ። እንዴት አሳለፋችሁ? አንተ ግን ምስኪን ነህ። ጦስህን ጥንቅር ይዞት ጦስህን ብለናል። ማለት ነው መስከረም አረ ዙሪ ይሻልሻል። አተረጋጊ ነው የሚሰጥሽ እንዴ? ለምን አይከምርም? እቃ እንደፈለገ ችግር የለው። ትክክለኛ ያባዬ አይዞ ምንኛ ሰው እንደሆነ ታውቂያለሽ? ሎሚ ወሮሮብሽ ቢሆን ደግሞ ይሄ ልጅ ያሰብኩት ነበር። እንዴት ማለት እቃ ኖርማል ነገር ነው እና እቃ ተከመረ ብለሽ ትክክል ነው ካልሽ መድረሻ ሎሚ ተወሮሮብሽ ቢሆንና ለፍቶሽ ቢሆን ኖሮ ደግሞ ሎሚው ምናልባት በክሪስቶን መቀየር ይቻላል። መልሽ አንቺ
አረ አባትህ በሬ ልክ ለበሬ 100,000 ብር መቼም ዘይት ነው የሚሸናው ብሎ ሸውደው ነው። አሁን ዝም ብለህ ካረድ ክረደው። እኔ አዎ አንተን ነው ሌላ አራጅ ከምጠራ አንተ ራስህ ረደው ልጅ አይደል እንዴ? እንደባዬ በሬ ዛሬውኑ ተገዝቶ ዛሬውኑ አይታረድም እንዴ? 100,000 ብር አንዴ ገዛው። ተንከባከበው። ናሽናል ጂኦግራፊ ምናምን በቴሌቪዥን ክፈትለት። ሰው ራሱ ምን ይላል እንዴ? አሁን ቀልዱን ተውና ካረድ ክረደው። በዛ ላይ አልጾምኩም። ሳልጾም እንዴ ፈጣሪ ራሱ ምን ይለኛል? ችግር የለም በስማም ብለህ ረደው። እንዴ ነባዬ በቃ ፈሪ ነኝ እኔ። ቦቅቧቃ ነኝ። እፈራለሁ ማለት አለብኝ ግዴታ። በቃ እኔ እፈራለሁ። ማረድ አልችልም። ኧረ ትፈራለህ? ካልዳነሽ ትሙት። በጣም ነው ፈራው። ታዲያ አንድ ቤት ውስጥ ለበሬ ምን ይሰራልኛል? ግን በበሬ ዋጋ በጣም እንትን ነበር። በጣም ባለፈው ገና በጣም ጨምሯል እየተባለ ነው። አይፎን የምር በጣም ምን እየሆነ ነው ነገሩ? ወይስ በሬ ውስጥ ምን አለ? ወርቅ ብታገኝ ያበጠ ነው ማለት ነው። በቃ እንደዛ እሱማ እንደዛ ብታውቅ ችግር የለም። አሪፍ ነው። ችግር አልነበረውም። ግን አይፎን እያረድን መብላት ጀመርን ማለት ነው። የምሬን እኮ ነው። ወይኔ በሬ እንደዚህ መቀለጃውን ረደው አርግልሽ በጎን እንዴት ይሻልሻል ማሬ? እንዴት ይሻልሻል? እስቲ ጓደኛዬን ጠይቂያት። ቀርተናል እህቴ የጓደኛ ጸጉር በመሃል ይሆን በጎን አርጊላት። ስትሬት ይሆናልሽ ወይስ ልጠቅልልሽ ጫፉን? ምን ይሻልሻል? እስቲ ጓደኛዬን ጠይቂያት። ስትሬት ላርግላት ወይስ ልጠቅልላት? አይ ጠቅልይላት። ጠቅልይላት ብላኛለች። እሺ ይሄው እንደዚህ ነው የምጠቀልልሽ። ወፍራም ይሁን ቀጭን አደራ ጠይቂያት። ብቻ እንዳትዪ አስበው። እያንዳንዱን ባካፈልሽ ቁጥር ልጅ ተገኘ ተመላለሰች ነው ተሰራ እንደምትል እኔ እናቴ ጋር ነው የምሰራው። ከእናቴ ጋር ነው የምሰራው። ያባለፈው ቪዲዮ አሲዛላት ያሰፈልግ የነበረው ቪዲዮ በቃ በለው። ግን የኔ ማሚ እንደዛ ታረግ። አይልኩ እሱ ይሻላል። የኔ ማሚ እንደዛ ታረግ። ምንም አትበል። አሁን ምንም ማቀሳሰብ ነው። የኔ ማሚ እንደዛ ታረግ። በስርዓት ነው እያለች ነው የምታበጥረው። ኧረ ለምንድን ነው የምትማረው? ምን ሆኖ ነው ስቶቭ አልሰራ ያለው? እንጃ። መች ነው እምቢ አለሽ? ቅድም በቃ ሰሪ ቤት ወስዷለሁ። ለምን እንዲሰራ ነው? ምን ማለት ነው? አንተ አሰራውም እንዴ? ኧረ እኔ አልችልም። እና ለምንድን ነው አይደለም ማለት ተምረን ጨረስን ማለት ሁሉን ነገር ማወቅ ነው መቻል አለብን። 12ኛ ከጨረሱ ግዴታ ነው ትባላለህ። እሺ አሁን እኛ ኢንጂነር ከተማርክ የዶክተርን እንደልና እንችላለን። ሆዴን አመመኝ ማወቅ አለብሽ። ሎላይ ሲባል ግዴታ ማወቅ አለብሽ። ሎላይ ሲባል ነው ለነሱ ሲባል ግዴታ ማወቅ ግዴታችን ነውና ችግር የለም። ትንሽ ገንዘብ ስጡን መመርመር የምሬ ነው። አስበው አንተ ዶክተር ተብለህ ስለ ስልክ እያንዳንዱ ነገር ማወቅ አዋጣም። የምር አያዋጣም። አታስጨንቁ ወላጆች። አናውቅም። ቀጣይ ቪዲዮ ላንሰራ እንችላለን። ከዚህ ስለምንባል እንግዲህ በዚህ አጋጣሚ ላንሰራ እንችላለን። ወገኖቻችን ፓርቷንም ዘመዶች እንዳትደውሉብን ብለን ነበር። ፋፍሽ አሁን ደግሞ ወደ ቤተሰብ መጥተናል። ወጥተናል። ከቤት አረጋግጠናል። አዎ እንግዲህ በደንብ ሼር ሰብስክራይብ አድርጉ። እንግዲህ ያው ከቤት እንደሚያፈናቅሉ እርግጠኛ ነን ወገኖች። እንግዲህ በእናንተ ተማምነን አይደለ እኔ እየከሰከስኩ ማስተምርህ ለዚህ ካልሆነ ምንድነው ጥቅሙ? እና ትምህርት ቤት ስለ ስቶቭ አሰራር እኮ ያስተምሩናል። ጭራሽ ለኔ መልስ ተው በቃ ተው እንዴ። እሺ ና ስልኬን አስተካክልልኝ። እሺ ምን ሆኖ ነው? ወደቀብኝና ፊት ለፊቱ ተሰባበረ። የት ነው ያደረኩት? እሱን ታዲያ እኔ እንዴት አስተካክለዋለሁ? ሌላ ጊዜ እንደምሰራው ነው። እኔ ታዲያ ተነካክቶ የሚሰራ ተሰበረ ጠግናለሁ እንዴ? ጭራሽ ይሄ ልጅ ትምህርቱን መከታተል አቁሟል ማለት ነው። ማለት ለምን እንደዛ አታየውም እንዴ? ምንም እኮ የሚያውቀው ነገር የለም። ጭራሽ መቆራረጥ ተጀመረ። ትምህርቱን ቢከታተል አንድ አፍታ ሳይተው ጨርሶት ነበር። አረ በሆነ ትምህርት ቤት ስለ እንደዚህ ነገር አንማር። ዝም በል። እንደውም እንፈት ነው። በምን ሌላ ስራ እንዘዘውና ካቃተው እየተማረ አይደለም ማለት ነው። እሺ አንቺ ዘዡ
ቧንቧው እያፈሰሰ ነው እሱን ስራው ማለት ቧንቧው ነዋ ሲያፍስ እያየኸው አልነበር? ታዲያ እንዴት አደረገ? አያህ ልጅ ትምህርቱን አቋርጧል። አንተ ተምረህ አድገህ ትጦረኛለህ ሲል አረ ወይ ትምህርት ቤት እንሂድና ጠይቃችሁ ይነግሩኝ። እማዬ ይሄን ነው ጫማ አለገለ ሰየፈው ፕሮፌሽናል በቃ ግን ማለት የለም ተመሳሳይ ማመን ነው ሁሉም። አይዞክ ክብር ለእናቶቻችን። አባት ይሄ ጫማ ስንት ነው? አሪፍ ምርጫ ነው። 6500 ነው ማዘሪ። 800 ያወጣል። አረ የምን 800 600 ዝም በል አንተ ምን ታውቃለህ? እንደውም ብዙ ማለሽኝ 500 ልሰሩ ይመጫል እንዴ ማዘሪ እየቀልዳሉ እንዴ? ይሄ በቃ መጨረሻው ዋጋ 6300 1000 6000 1200 1500 5500 አይ ማቀደም እኮ አስደነገጥሽኝ በፈጣሪ። እኔ ምለው ግን ስንት ገዛሽው? አረ ወድ ነው በእናትህ ተው። ስንት አይ ነገርኝ ስንት ገዛሽው? 100 ነው የገዛሁት። 100 ፍሬ ገዝታ ነው እኮ 100 ብር ማድረግ ይቻላል። አይ ደግሞ 100 ፍሬ ተፈጠረ ስንት ነበር ያለው? 6100 ብር ግን የምር እንደዚህ ቢሆንስ ማለት እንደዚህ የሚያመጡት ቢሆንስ? እኛ እንደ ማዘሮቻችን ስለማንከራከር ነው እንጂ እንደ ማዘሮቻችን ብንከራከር ሬዲ ይሸጡት ነው። ምንድነው መሰለክ የሆነ ያውቁባቸዋል መሰለኝ የሆነ እናት አይደለ የልጅን ባህሪ እየበላሽ ነው የምር እኮ ነው። በጣም የሚቀዘቅዘው አሁን ይችላል ነው ሰሞኑን ይሻላል ትንሽ እንጂ የሆነ ሰሞን ቅዝቃዜ በጣም ነበር። በጣም ነበር። ኢንቫይሮንመንቱ ምን ሆኖ ነው? ሜትሮሎጂ የሚዘረን በእናትህ መላስ ምን እየሆንን ነው? ታመን ችግሩ ከኛ እንስተናገል ችግሩ ከኛ ወይ ውሃ የመፍራት ወይ አላውቅም ብቻ ሰም ችግር ከኛ ከሆነ አሳውቀን። እንደዛ ከሆነ እኮ ባለፈው ግለው ሲታጠሙት እንደተባለው ሰው ይልን ነው ማለት ነው። የምሬ ነው። ስንት አመት ነው ኖር የተባለው? ከዛን ገላውን ሲታጠብ መረጃውን ካገኘን እዚህ ጋር እናስቀምጥላችኋለን ሊንኩን ኦር ጽሁፉን ነው እንጂ በጣም እንደዛ እንዳንኖር ነገር አሁን ተሪ ይሄ ብልጥና እናዱ ደግሞ ኬኬ ነው። ይሄን በካርት ይገጥልደ ተመለሽ ተኝ ላዚጋስ ተክላት ደረበች አልሙጣት ደረበች ሶስተኛ አልሙጣት ወይኔ 3 4 አሁን ይሞቅሻል ታይ ጨምር ነው በዛ እንዴ ኧረ ያንቺ ከፋ በዛ ከፋ በእውነቱ ከፋ። ይኸውልሽማ ማለት ነው አባቴ ማለት ነው እኔ ስለሆንኩኝ መስሪያ ቤቱን የምወርሰው አንድ ነገር እንዲያጋጥመኝ አልፈልግም። በደንብ እንድጠብቂኝ እፈልጋለሁ። አንድ በቃ ለጤናዬ ምናምን እንድትጠነቀቂኝ እፈልጋለሁ። ዋው ሴኪሪቲ ኢማጂን እሱ ድንጋይ ቢመታኝ ኢማጂን እና ማለት ነው እሱ የሚጠጣ ነገር ፈልጋለሁ። አረቄ ምናምን ነገር አማረኝ። እዚህ እሺ በእናትሽ ሄደሽ የሆነ ነገር እንዳያደርጉኝ። ቢፋስት ማይ ጋድ ኦኬ ቴስት አሁን ሻት ኦፕሬቲቭ ነች አይደል? ሁለተኛውም ቢሆን መጠራት ጨረስሽ በቃ። ኦ ማይ ጋድ እንዴ ምንሽ ነው? ለምን ሲባል ሴኩሪቲ ከእርሶ ጤንነት በላይ እኛ ስለሚያሳስበን እንቀምስሎታል። ቱ ጤነኛ ነኝ። አባቴ ብለሽ ነው አውቃለሁ። ለአባቴ ብለሽ ነው ስራዬ ታማኝ ነኝ። በቃ ልውጥ አባትሽ ማን ስለሆነ አንቺ ተቀጠረ እኔ ላንቺ
ሆዴ አባውን ብቅል ያወጣዋል። ይሄ ነው በቃ ሆዴ አባውን ብቅል ያወጣዋል የሚባለው። በቃ አዳሜ ቦዲጋርዱ እንደዚህ ቢያጠጣ ማባዝ ዶንክ ነው አንተ የምጠብቅ ትሞክሩት ነው ለመጀመሪያ ጊዜ ሰው ሳቢ አረ ውሻዬ ጠፍቶብኝ ነው። ታፈልጊኛለሽ? ልታገተኝ ሞከርክ ነው? አዎ። ያስፈቀደ ወይም እንደዚህ በላት፣ የሬት ሹፌር ነኝ። ወደ መኪናው ትገቢያለሽ? የሬት ሹፌር እኮ ማክሰ ወይኔ ማን ላከክ? ምንም እያደረክ ያለው ሊገባኝ አልቻለም። ነፃ ቸኮሌቶች አሉ። አንተ እኮ ነፃ ቸኮሌቶች ለኔ ያሉ ማለት ያለብህ። ነፃ ቸኮሌቶች አሉ። ምን ለማድረግ እየሞከርክ እንደሆነ አልገባኝም። እነዚህ ካልሰሩልህ ያዛት። ያዛት? የወረቀቱን ቀድሜ ከያዝኩበት ወረቀቱን ትመልሽልኛለሽ? ይትባረክ አልሰሙኝም እንዴ? ተቀበሉ። ይትባረክ ያማሃል እንዴ? የሙስሊም ሰርግ ነው። ሙባረክ እንደ ኢብራሂም ሙባረክ እንደ ኢብራሂም ሙባረክ ተመሪያችን ራሱ ሙባረክ ያንተ ምንድን ነው? ያበደ ትራንዚሽን ነው። ከይትባረክ ወደ ሙባረክ ሌትስ ጌት ሬዲ ቱ ሜክ ሴክሲ እንጀራ። የኔ ባል ግን ታድለዋል። እንግዲህ ጌት ሬዲ ዊዝ ሚ እንጀራ ለመጋገር እዚህ ጋር ራሴን ሴክሲ እያደረግኩ ነው። ለእንጀራ ክብር ስላለኝ በዘመናዊ በሚለው ነው ሻት አደረግኩኝ። ፐርፊውማችንን ተቀባን። በፐርፊውም ማሳጅ አደረግን። ኦቭናችንን አከበብን። ለ30 ደቂቃ በኋላ እንጀራችን ደረሰ። ሪንግ ብላክ ሴክሲ እንጀራ ጋግረናል። እኔ ጋር ኦርደር ለማድረግ የሚፈልጉ ሰዎች እናቶች የት አላችሁ? እቺ ምንድን ነው የሚያስፈልጋት? በርበሬ አረሚት ቢጣሻለ በርበሬ ያለው ቢጣ ይቻላል ነው ሚክስ ግን እንትኑ ግን አረምና ደፋላት ምጣድ ላይ ሽቶ የምትነፋ እንዲህ ብላ ምጣዱ ላይ እኮ አደረገችው። ከባድ ነው። ችግርሽን መንግስት ያየዋል። እናቱ ችግርሽን መንግስት ያየዋል። እባክሽ እንደዚህ ነበር የሚሰልሽ ማተር ገብተሽ ሚዝልክ አዝማሪ ይኖራል ይሻለናል። ብዙ ከቆየን እንበላሻለን። ይሻላል። እንግዲህ ይሉሻል ይቺ ናት ሳራት በላም እንጂ እንደ ከብቶቹ ናት። የታዲዮስ እናት ጠይም ናት ወይዘሮ። ከየት አመጣችው ይህንን ዝንጀሮ? መቅድዬ ትላለች እናቷ። የስጋ ቤት አምፖል ይመስላል አናቷ። አንዷን ቻለሱ ለጤናችን ነው ጽዋው ይነሳ። እኔማ ታዲዮስ አጭር ዘርም ቦቱ ሴቶች ይጠሉታል አይደለም ለቂቶ እነዚህ ሰዎች ጋር ማለት አይ ቲንክ ኢንስታ ላይ አይቻቸዋለሁ፣ ግን አይ ቲንክ ኢንስታ ላይ ብዙ ቪዲዮ የላቸውም፣ ግን የሚሰሩት ኮንተንት በጣም ያበደ በጣም ደስ የሚለው ማለት በርቱበት። ትምህርት ማለት እንኳን ደህና መጣችሁ። በልታዘዝ የሚበላ ነገር ምናምን ሁሉም አለ። በቃ ስጋ ፍርፍርና እንቁላል አድርገው። ስጋ ፍርፍር እንቁላል። እንቁላል ምን ሆነ ነው? አለርጂክ መሆኔን ታውቂያለህ እንዴ? በቃ እንቁላሉን ሰርዘውና በሱ ምትክ ጥብስ ነገር በቃ ጥብስ አድርገው። እሱ ይሰራል። በቃ እሱ ሰርዘ ጥብስ አድርገው። ቶሎ ይደርስ እንዴ? ጥብስ እኮ ዩሪክ አሲድ አለብኝ። እሱ ረሳና ምንድነው ደህና ነገር ያምሻል ነው? በቃ ስጋ ያለው ነገር እንዳለ ሰርዘውና ፓስታ አድርገው። በቃ ይቀር እሱኛው ያስከውን ይቀርና ፓስታ አድርገው። ፓስታ በፍጹም ፓስታ ምንድን ነው የፈለገችው እቺ? እንዴ የሆነ ነገር ተዝላታ ታዲያ ምን አታውቅም? ባለ የሚበላውን አገኘን። ምን የሚጠጣ ምን ይሆናል? በቃ የሆነ ቀዝቃዛ ነገር አድርገን ለአንተ ቀዝቃዛ ለኔ ትኩስ ነገር በቃ ለሷ ትኩስ ነገር ትዕግስቱ ግን ለኔ ተመቸኝ። ትዕግስቱ ነው መባል አለበት። ሰውዬ
አይ በቃ ግን አሁን ቮካል ነገር አለችብኝና ቀዝቃዛ አይመከርም ነገር ለጉሮሮ በቃ ትኩስ ነገር አድርግ። ትኩስ ነገር ይላል እንደሷ ማለት በቃ ተመሳሳይ ነው። በቃ ተጋባበት እሱ ኒውትራል ነገር ቢሆን አሪፍ ነው። ውሃ ነገርልኛ በቃ እሱ ይጥሩ ውሃ ግን 2 ሊትር ምን ሻወር ለምስጥ ምን አደርገዋለሁ? ሩብ አድርገው ዝም ብለህ አብሮ በመቆየት ይገባል። በቃ ሩብ አያንስብማ ሩብ የእግዚአብሔር ውሃሽ የእግዚአብሔር እኔ እሱን ቦይም እንደማረክ ታውቂያለሽ። ይዤው ገባና አይችል የፈለኩ ምንጭ እንደከሳ አይወስድም እንጂ ያንን ይለክፋል፣ ይሄንን ይለክፋል። ምን ነበር የሚባል ኪችን ነው ውስጥ ነው ማንም አያይሽም ነው ወይ ዛጋሪ ግን መጥሰቦች ይያዙ ጥሩ አይደለም። ታውኛ ነው ከፋታ አድርጎኝ ታው ግን እኛ ጥሩ ሰው ነን። ደወርኩ ነው የሚባል መድረስ ነው ነገር ኮፍያ አድርገን አረጋግጥ አንተ ይሄ የአፍሪካ ችግር ይመስለኛል። የዓለም ችግር ነው እንደተቃለ ታፈት ነው ወደ አርካችሁ ተከተሉ ይርማ ወግራ ጅላጅል ግን ጅልን እንደ አዋቂ ቆጥሮ የሚከተል ነው። ይሄ ጅላጅል የምንለው ባጭሩ እንደ ተሳቢ የሚጎተት እኛ ምጮች አለን እንዴ እንዴ መሞከር ተቀበል ከተለው የልጅርጉም ይስጋል። በህይወቴ በጣም ብዙ እንትን አይቻለሁ ማስታወቂያ ምናምን ነገርና ትክክለኛ ቦታ ላይ ገባት። ትክክለኛ ማስታወቂያ ነው። የቤተሰብ ምጣኔ ብሎ መንግስት ያስተማረን አልሰማ ብለን አዳሚ የዚህ ጊዜ ምን አለ በሰሞት ላይ አዳሚ። እሺ ሁለተኛ ልጆች ከፈጣሪ ውጪ ማንንም አይፈሩ። ልጆች ከፈጣሪያቸው ውጪ ማንንም ነው የማይፈሩት። እናትና አባታቸው ራሱ አክብረው ነው የሚቆጧቸው። ጥፋት ቢያጠፉ እናንተን ይቅርታ የሚያስጠይቋችሁ የመጨረሻ ራሱን አስከብሮ የሚኖር ሰው ማን ነው ታውቃላችሁ? የቤት ሁለተኛ እውነት ነው አይደለም? እውነት ነው። ምንም አንተ እየተባሉ አንተም አዎ አንተ እየተባሉ ምንም አትበል። ተረክተናል። ሰው እንደዛ ነው የሚመስለው። ሰው እንዳለ እንደዛ ነው የሚመስለው ግን አይደለም ነው። እሺ እንዴት ነው? ያምራል። እሺ ሁለተኛ ሊስቶንሽ ምናምን ነገር አይደለም። እሺ ሁለተኛ ልጅ ነኝ፣ የመጨረሻው ልጅ ነኝ። ፕላስ ደግሞ ሁለቱንም ማለት ስለዚህ ምን ልትሆን ትችላለህ ማለት ነው። የመጨረሻ ልጅ ምን ሊሆን ይችላል እስቲ ከዛን ደግሞ ሁለተኛ ደግሞ ሆኖ አስቡት። አንድ ላይ ተደምረው እየተረገጠን ነው የምንኖረው። ምንም እየተረገጠን ነው እንዴ? እንደዚህ ይሻላል። ባያ በብርጭቆ ነገሩ ይሄ የበዛባቸው የሚመስላቸው አይምሯቸው ውስጥ ግን ደግሞ ሲጠሩ ቤተሰብ ሲጠራችሁ እና ልዩነቱን አስቡት። ምንም በቃ ምንም ወደዚህ የለውም። ማማ በቃ አንተን ስታት ምናምን ነገር አባብለት ተረኛለች ዳዲት ሌላ ጊዜ አንተ ነፍጣም አንተ ከከም ምናምን ነው። ሄሎ ሄሎ፣ አረ በማርያም ደርሻለሁ። የት ነው መጣ? ወይኔ እሺ፣ መጣው። አሁን እንዴት ላልክስ? እንዴት ወይ ይሄ ሁሉ ደረጃ ልወጣ ነው? ይሄ ሰውዬ ምን አንተ ሙት ነው? አረ እናው ሄሎ፣ አረ ነፍሲ ማን ማን ይወጣል? እውነቱን ነው። ደውሎ እናስይዋል። ኢማጂን ደግሞ ኮየ ፈጬ ቱሊ ዲምቱ ምናምን ከሆነ ኮንዶሚኒየም
እዛ ድረስ ሄደሽ ገና ስንት ፎቅ ወደ ላይ አይወጣም። ደግሞ የምር የሊዲንግ ደረጃ በጣም ሩቅ ነው። አልቅም እሑድ ዕለት እንትን አልቀረጽንላችሁም። ያ ባለፈው ብሎግ እንትን ነበረው ቅልቅል ነገር መልስ ነገርና እሱን አልቀረጽንላችሁም፣ ይቅርታ አድርጉልን። እንግዲህ ግን የወጣነው ስንት ፎቅ ነው? 7 ፎቅ 6 ፎቅ 6 ነው 7 ግን እጥፍ ነው የሚመስለው። የምር 14 ነው የሚመስለው እንደሆነ በጣም ሩቅ ነው ደረጃው እና ዲዛይን ኮንዶሚኒየም ከሆነ አስበሽ ሰውዬው እኮ ደርሶ ሲመለስ ልቦ ልክ ሲወጣ ፎቅ ሲወጣ ራሱ እንቦ ይመጣልታል። እንዴት እንዳመጣ ስለሚያውቅ ያነሳ ጉልበቴ አስተናጋጅ ፍቅረኛ ሲይዝ የኔ ቆንጆ እንዴ አረብና ተተሳፍሪ እንዴ ስራ ቦታ መሰለ እንዴ ይቅርታ ይልና ተሱስ ይቆዩን እንዴ ወቆን ማልከፈተ መካሽ ይዞ ነው የሚዞረው እንዳለ ሙሉ ቀውን ይዞ ነው የሚዞረው ማለት እኮ እየረሳሁት እኮ ነው ይላውት አስተናጋጅ መሆኔ ደህና ነው አስተናጋጅ አቤት ደዚና ሀድ ጨበላንት አይደለም እንደሚስተናገድ ምን አባት ይላርግ በቃ ሱስ ሆነብኝ እኮ ሁላችንም በሞያችን የዚህ ያህል ፍቅር ይኖር ይለን ቢኖር ደግሞ ምን ሊሆን እንደሚችል አስበው። ቢኖር በጣም እንትን ነበር ግን የለም ይላል። ስለዚህ ደግሞ ከፋ ኢየሱስ ከፋ ድሪ አንተ ምን አድርገህ ነው የታሰርከው? ዶክተሩ ካንሰር ስላለበት የቀረ እድሜው 2 ወር ነው አለኝ። እና ማንስ ምን ሞኝ ነው ዶክተሩን ገደልኩትና ዳኛው 20 ዓመት ሰጠኝ። አንተ 20 ዓመት ልትኖር? አዎ ይሄም አለ አቆይም ወይኔ ጋ ሰንበት መጀመሪያ ሰዓት ሀዘን አጋጥሟት ነው ነገር እንደው ማን ይረገመኝ እንደው ምን ብላችሁ እንደው የረገማችሁኝ ሰዎች ከወዴት አግኝቼ ላስተፋላችሁ? አረ ትፉልኝ አልተከለከለች ላስተፋችሁ ግን የሆነ ሰው አይ በነገራችን ላይ የምን እኮ ነው አይበረክትም። የሆነ ኮሜንት አንብቤ ነበር 200 ብር ካለኝ 100 ብሩን ይዘረዝራለሁ 100 ብሩ ራሱን ያጠፋል ነገር 100 ብሩን ያጠፋለሁ 100 ብር ራሱን ያጠፋል። እውነት ነው የምር ነገሩ ይገባናል። የሆነ ጊዜ እንደዚህ ነገር ሳይኖ ምንም ቦልት አርከሱን ሳይበልጥ አይቀርም እንደውነት ከሆነ እንዳጠቃላይ ግን ለቅሶ ብንቀመጥ ይደነግጥ ኬታቆን ይደነግጣል። ሽጌ ብር አገኘው እቺ ብር ስትመጣ ወይ ደይን ከፍላለሁ ወይ አስቀምጣታለሁ ብዬ ሳስብ በ50 እና በ60 ችግር ተከባ ነው ያቺ ብር የምትመጣው። ምንም እኮ ነው ነገ መገኙ ገባ ስለው መቼ እንደሚወጣ ሳላቆቆ ነው የሚወጣው። አረ እንዴ ገንዘብ ሰውዬ ትፋልኝ አልበረክታለኝ አልቆያለኝ እኮ ትፋልኝ ነዝልት ቀደም ይሽ ነበር አረ ምንድነው አረ ይገባ አርጎ አላጠቀሽ ከእግር ጫማ ይሻላል። አረ ከእግር ጫማ ይሻላል ብላኩን ጫማው ነው እኮ ሲገባ ይቀር ምናምን አይደል እሱ እኮ ነው ያስቀምጥሽና የስራዬ ከእግር ጫማ ይሻላል ናታ ሞሌውን ተቀብለ ወልብልናል ፊቷን አስታውሰው እንጂ ብላበት ልጅ አይደለም። እሺ ታይኛለ ብላ ነው አይደል? ብላ ተይ እንዴት ነው የምትለው? ገለበልሽ እኮ አይ ብላ ልጅ አይደል እንዴ? እሰይ ብላ በዙረስ ኩለ ነገር ብስኩቴስ የምን ብስኩት ቀጥልና ግብርና በዚህ ማለት ትልቅ ነገር ነው። እዚህ በመታለፉ ራሱ
አንዱ የቀደሙ በርበሬና ሚክስ አይገረም ደግሞ ያለው ደስታ እንግዳ እንደዚህ ስፕሬስ ነገር አሰራቶ ሲት ማም ልሸኝ ብላ ስትወጣ አንቺ ገብተሽ ያው ያተረፈውን ባፍንጫችን ግን የምር እነሱ የሚታወቃቸው ይመስለኛል። ለዛም ስለኝ እንትን የሚሉት አስተርፈው ወደ የሚሉት እነሱም ያውቁታል እንትን እና አስተርፈው ይሄዳሉና ብታዩኝ እንግዲህ ዛሬ በዚህ ፀጉሬ ልሰራ ነው። ተከታተሉ። እንደምታዩኝ እንግዲህ ይኸው ሰርቼ መጥቻለሁ። ከዚህ ማለት ነው ወደዚህ እንደምታዩት ይሄንን ይመስላል የተሰራው። አያችኋ ፋሚሊ አንደኛ ነው እንግዲህ አሰራሩን አሳያችሁ። ወይኔ ጉዴ ባለው ያው ተሰፍቼ ነው። ቀጣይ ቪዲዮ እንጠብቃለን። ሪል ስትሰር እንዴት እንደነበር አዎ በደንብ አሳይን እስቲ። እኛም ቪዲዮአችን ላይ እናቀርባለን። አዎ ግን አስበዋል መዳበሪያ ሊወደድ ነው ማለት ነው። በዛይን አሁን ላይ ሁማኒክስ እንት እንደገባ ያው እንተዋወቃለን። አዎ መዳበሪያ ይተለከ ጎሮች ከፍቷል። ደስ ብሎታል ግን ግን ምንቶች ናቸው? ሁለት ሰው አንድ ሰው መስራት ነበር ሲስተር። እኔ ራሴ ተሸውጃለሁ። ይመቻችሁ ነው። ዛሬ ረጅም ቀረጽን። አዎ እንደተለመደው ላይክ፣ ሼር፣ ሰብስክራይብ እያደረጋችሁ ከረብ እያደረጋችሁ በቅርቡ 500 እንገባለን። አዎ በደንብ እንጂ ምን ሆናችሁ ነው? የምር ዝም እያላችሁ ነው። ሰርፕራይዝ አድርጉ። አዎ 500 አስገቡና የተለያዩ ቪዲዮዎች እንደዚህ ይዘንላችሁ እንመጣለን። አብረን እንስቃለን፣ አብረን እናለቅሳለን፣ አብረን ደግሞ እንሰድባለን። አዎ ብቻ እውነት ሼር ሰብስክራይብ እያደረጋችሁ ከረብ እያደረጋችሁ አብራችሁ ነው። እንግዲህ የዛሬው ሪአክሽን ይህን ይመስላል እንግዲህ ባባይ ይመቻችሁ። ቻው